ከእስራኤል ጥቃት ቀደም ብሎም ወደ ኢራን ሰርገው የገቡት የሞሳድ ሰላዮች ምን አደረጉ? ከሳምንታት በፊት እስራኤል በሌሊት ጥቃት በመፈጸም የጀመረችው ግጭት በቀላሉ የሚቋጭ አይመስልም ነበር። ሁለተኛ ሳምንት የያዘው የሁለቱ ሀገራት ሀገር አቋራጭ መጠቃቃት ጋብ ሳይል ቀጥሏል። እስራኤል ከመጀመሪያው የኒውክሌር ማዕከላት ወታደራዊ ተቋማትን ኢላማ በማድረግ ጥቃት እንደምትፈጽም ስትገልጽ፣ ኢራንም በረጅም ርቀት ሚሳኤሎችና ድሮኖች በእስራኤል ላይ የአጸፋ ጥቃት አካሄዷን እንደምትቀጥል ገልጻለች። እስራኤል ከመሬት በታች የሚገኙ የኢራን የኒውክሌር ተቋማትን ለመውደም የአሜሪካንን ድጋፍ ስትጠይቅ ቆይታ እሁድ ማለዳ ላይ አሜሪካ ኢራን ውስጥ ጥቃት በመፈጸም ከእስራኤል ጎን መቆሟን በይፋ አሳይታለች። አሁን ቀጥሎ የሚከሰተው ከመካከለኛው ምስራቅና ከባህረ ሰላጤው ባሻገር ከፍተኛ ተጽዕኖ የሚኖረው ቀውስም ምን ሊያስከትል ይችላል የሚለውን ለማወቅ ዓለም በስጋት ጉዳዩን እየተከታተለ ነው። ይህ እየተጠናከረና መልኩን እየቀየረ የመጣው የእስራኤልና ኢራን ግጭት ሰኔ 6 2017 ዓ.ም ሲጀምር የእስራኤል የስለላ ተቋም ሞሳድ ሚናው ምን ነበረ? ከጥቃቱ በፊትስ ኢራን ውስጥ ምን ሲያደርግ ነበረ? ኢራን ውስጥ የሰነበተው ሞሳድ የኢራን ህዝብ 90 ሚሊዮን ነው። የእስራኤል ህዝብ 10 ሚሊዮን አይሞላም። በቆዳ ስፋት እንዲሁ ናቸው። በወታደራዊ አቅም ምናልባት ተመጣጣኝ ሊባሉ ይችላሉ። ያልተመጣጠኑት በስለላ ነው። ሞሳድ ልቆ ተገኝቷል። ዱካ የለውም፣ ጥላ የለውም። ከኢራን ሳይንቲስቶች ጋር አብሮ ይራመዳል፣ ግን አይጨበጥም። ከኢራን ጀነራሎች ጋር አብሮ ይታደማል፣ ግን አይተኮስበትም። ለኢራኖች መንፈስ ሆኖባቸዋል። አንዳንድ የኢራን ከፍተኛ ባለስልጣናት የሌላቸው መረጃ ሞሳድ ሊኖረው ይችላል። ሞሳድ የጦርነቱ መባቻ ላይ ወይም የግጭቱ ዋዜማ አይደለም የገባው። ኢራን የከረመው ሰርጎ የገባው። ኢራን ውስጥ የሰነበተው ሞሳድ የኢራን ህዝብ 90 ሚሊዮን ነው። የእስራኤል ህዝብ 10 ሚሊዮን አይሞላም። በቆዳ ስፋትም እንዲሁ ናቸው። በወታደራዊ አቅም ምናልባት ተመጣጣኝ ሊሆን ይችላሉ። ያልተመጣጠኑት በስለላ ነው። ሞሳድ ልቆ ተገኝቷል። ዱካ የለውም፣ ጥላ የለውም። ከኢራን ሳይንቲስቶች ጋር ይራመዳል፣ ግን አይጨበጥም። ከኢራን ጀነራሎች ጋር አብሮ ይታደማል፣ ግን አይተኮስበትም። ለኢራኖች መንፈስ ሆኖባቸዋል። አንዳንዶች የኢራን ከፍተኛ ባለስልጣናት የሌላቸው መረጃ ሞሳድ ሊኖረው ይችላል። ሞሳድ የጦርነቱ መባቻ ላይ ወይም የግጭቱ ዋዜማ ላይ አይደለም የገባው። ኢራን የከረመው ሰርጎ ገቡ የሚለው አገላለጽ ልክ የሚሆነው በከፊል ነው። ምክንያቱም ሞሳድ ዜግነት አለው እንዴ? የአገሬው ሰው መልምሎ ራሱን ሊያሰራ ይችላል። የራሱን የአገሬውን ሰው ነው የሚያሰልለው። ምናልባትም የአንድ ሀገር ምክትል መከላከያ ሚኒስትር የሞሳድ መኮንን ሊሆን ይችላል። ምናልባትም የኢራን ከፍተኛ የደህንነት ኃላፊ የሞሳድ ተከፋይ ሊሆን ይችላል። ሚስጥሩ የሚወጣው ከዓመታት በኋላ ነው። ተቀብሮ ሊቆይ ይችላል። የሞሳድ ሰላዮች ኢራን በስቅላት ቀጥታ የምትጨርሳቸው አይደሉም። ረቂቅ ናቸው። በሮቦት ይታገዛሉ። ከእስራኤል ከለላ ያገኛሉ። በቴህራን ታላቅ ሳይንቲስት በጠራራ ፀሐይ መኪና መንገድ ላይ ተገሎ ሊገኝ ይችላል። ገሎ የሚሸሽ የሞሳድ ሰላይ ግን አይታይም። ድምፅም ጠረንም ዱካም የለም። ይህን ምን ይሉታል? የሐማሱ የፖለቲካ መሪ ኢስማኤል ሃኒያም እንግዳ ማረፊያ ውስጥ ሳለ ነበረ ቴህራን ውስጥ የተገደለው። ማን ገደለው? ዛሬም እንቆቅልሽ ነው። እሱን ጨምሮ ጉምቱ የኢራን ሳይንቲስቶች ከዚህ ቀደም በተጠና መንገድ በሞሳድ ተገለዋል። ሞሳድ ቤቱ ቴላቪቭ አይደለም፣ ቤቱ ቴህራን ነው። የሞሳድ መናኸሪያ ከቴላቪቭ ይልቅ ቴህራን ነው። ኢራን የሞሳድ ዋና መስሪያ ቤት በቴላቪቭ ከምትደበድብ ራሷን ብትደበድብ ጉያዋን ብታጸዳ ይሻል ነበር የተባለው ለዚያ ይሆን? ለመሆኑ ሞሳዶች በዚህ ግጭት ውስጥ የመጀመሪያ ቀናት ምን አሳኩም? በአጭር ቀናት አስገራሚ ስራ ሰርተዋል። ጥበባቸው ሲታይ ደራሲ ማሞ ውድነህ አላጋነኑም ያስብላል። በሁለት ቀን ደርዘን የኒውክሌር ሳይንቲስቶችና ሌላ 2 ደርዘን ጀነራል መግደል የትኛውም ሀገር የሚያሳካው ነገር አይደለም። በዓለም ጦርነቶች እንኳን ተሰምቶ አያውቅም። የሞሳድ የስለላ መኮንኖች 2 ቁልፍ ተልእኮ ነበር የተሰጣቸው። የኒውክሌርና ሚሳኤል ቀጠናዎች መሰለል አንዱ ነው። የኢራን ከፍተኛ ወታደራዊና የኒውክሌር ሳይንቲስቶች ማምከን ሌላው ተልእኮ ነው። ሁለቱንም አሳክተዋል። ለወራት የተደረገው ዝግጅት ኔታንያሁ እንዳመኑት የኢራን የኒውክሌርና የሚሳኤል ፕሮግራሞች አፈር ለማድረስ የወራት ዝግጅት ተደርጓል። ሰፊ ልምምድ ሲያደርጉ ነበር። በተለይ በመጨረሻዎቹ ሳምንታት ዝግጅቱ ወደ ከፍተኛ ደረጃ አድጎ ነበረ። የሚጠበቀው ዶናልድ ትራምፕ እስኪፈቅዱ ብቻ ነበረ። ትራምፕ ኢራንን በ60 ቀናት ስምምነት ካልደረሳችሁ ውርድ ከራሴ ሲሉ ቆይተዋል። 61ኛውን ቀን ኔታንያሁ የልባቸው ሳይደርስ አልቀረም።
የተቋመጠለት ነገር ለማሳካት ከፍተኛ ጉጉት ነበራቸው። ኢራን ምናልባትም ስምምነት ላይ ከደረሰች ትራምፕን ማሳመን ፈተና ይሆንባቸው ነበረ። ኢራን በዚህ ጊዜ ስድስተኛውን ዙር ድርድር ለማድረግ ዝግጅት ላይ ነበረች። የኢራን አመራር በፍጹም በኦማን የሚደረግ ድርድር ሳይለይለት ኔታንያሁ ይደፍሩናል አላለም። ከፍተኛ መዘናጋት ነበረ። ከአያቶላህ ጀምሮም አማካሪዎቻቸውን ጨምሮም ትንሽ ድንጋጤ የገባው አሜሪካን ከባህሬንና ከኩዌት የዲፕሎማት ቤተሰቦቻቸው ማስወጣት ስትጀምር ነው። ኢራን ላይ ስለሚደርሰው መብረቃዊ ጥቃት ሁሉን ነገር ጨርሰው ነበረ። የእስራኤል ፓይለትና ሰላዮች በጥንቃቄ ያደረጉት ዝግጅትና ለወራት የዘለቀው ልምምድ ፍሬ አፈራ። ኢራንም ምንም ምልክት ማየት ያልቻለችው ለዚህ ነው። በመጨረሻ ሰዓት ታዲያ የኢራን ከፍተኛ ጀነራሎች እስራኤል ጥቃት ልትሰነዝር ትችላለች የሚለውን ነገር አሳስቧቸው ስብሰባ ጠሩ። የእስላማዊ ቤታዊ ዘብ የአየር ኃይል ጀነራሎች ናቸው። ሁልጊዜም እንደሚያደርጉት የእስራኤል ነገር አይታወቅም ብለው ከመሬት ስር በተዘጋጀ የምድር ቤት መሰብሰቢያ አዳራሽ ገቡ። ሞሳድ ግን ይህንን ያውቅ ነበረ። ቁልፍ ስብሰባዎች እዚህ ምድር ቤት እንደሚደረጉ መረጃ ነበረው። ሁሉም ኮማንደሮች በአንድ ጊዜ ተገደሉ። የአየርና የድሮን ስምሪት ዋና አዛዥ ይገኙበታል። አንድ የኢራን ከፍተኛ መኮንን ለቢቢሲ ሲናገሩ ሁሉም በአንዴ መገደላቸው ኢራን ፈጥኖ ምላሽ ለመስጠት አልቻለችም። ትዕዛዝ ማን ይስጥ? የእዝ ሰንሰለቱ ከላይ ተቀነጠሰ ብለዋል። እነዚህ ጀነራሎች ከአንድ ምድር ቤት ቢሮ ለስብሰባ በተቀመጡበት መገደላቸው ነው ልዩ የሚያደርገው። ሌሎች ኮማንደሮች ደግሞ በቤታቸው ተገለዋል። ከቤተሰባቸው ጋር አገር ሰላም ብለው በተገኙበት ተገለዋል። የኢራን አብዮታዊ ዘብ ዋና አዛዥ፣ የኢራን አስቸኳይ ጊዜ ወታደራዊ አዛዥ እንዲሁም የእነዚህ ማዘዣ ዋና መስሪያ ቤቶች ሁሉም በተቀናጀ ሁኔታ ከጥቅም ውጭ ተደርገዋል። ከዚህ በኋላ ዋናው ተልእኮ የኢራንን አየር መቃወሚያና ራዳር ማምከን ነበረ። የእስራኤል ስለላ መስሪያ ቤት እነዚህ መቃወሚያዎች የት እንደሚገኙ አጥንቶ ጨርሷል። ይህ መረጃ ለእስራኤል አየር ኃይል ተላልፎ ተሰጠ። ገና ከመነሻው እንዳልነበር አደረጉት። በዚህ የተነሳ ነበረ የእስራኤል መከላከያ በኢራን ሰማይ ላይ እንዳሻው መምነሽነሽ የቻለው። የሞሳድ ቡድን በኢራን የእስራኤል አየር ኃይል ይህ ዘመቻ በሚፈጸምበት ቅጽበት የእስራኤል ሰላዮች በሌላ ተግባር ተጠምደው ቆዩ። ይህ የባላስቲክ ሚሳኤል ማስተኮሻዎችን በጥንቃቄ ከጥቅም ውጭ ማድረግ ነበረ። ይህን ለማሳካት በመቶዎች የሚቆጠሩ የሞሳድ መኮንኖች፣ ግማሾቹ በኢራን ቀሪዎቹ በቴል አቪቭ ቢሮ የተቀናጀ ተሳትፎ አድርገዋል። በዚህ ተግባር ላይ በተለይ ለሞሳድ የሚሰሩ ኢራናውያን ብቻ የያዘች አንዲት የስለላ ቡድን ተሳትፋለች። በማዕከላዊ ኢራን አንዲት የሞሳድ ኮማንዶ ጓድ ራሷን አሰናዳች። በዚህ ጓድ ስር የሚገኙ የሞሳድ ኮማንዶዎች ኢራን ውስጥ በራሳቸው የሚመሩ የጦር መሳሪያዎች ከምድር ወደ አየር የሚወነጭፉ የኢራን ሚሳኤሎች በተጠመዱባቸው ማስተኮሻዎች አቅራቢያ ተተክለው ነበረ። ሞሳድ ከዚህ ሌላ ወደ ኢራን አስርጎ ያስገባቸውና የርቀት መቆጣጠሪያ የተበጀላቸው ድሮኖች ጠምዶ ሲጠባበቅ ነበረ። ድሮኖቹ የገቡት ከዚህ ጦርነት በጣም ቀደም ብሎ ነው።